ዓለም ሌላ መስሎ ዘበን ስሰማኝ መኖር በመጀመር ከንፈር ስስመው ያኔ ነፍስ ሰላም ሰላም የኛ ውድ ቤተሰቦች እንደምን ከረማችሁ እንደምን አላችሁ ባላችሁበት ሰላማችሁ ይብዛ። ትንሽ ጠፋ ብለን ነበር አልተመጣችልንም ነበርና ጋበዝ ነው። አረ መጀመሪያ ሰላም በላቸው እና ትንሽ ስላልተመጣችና አንድ ሳምንት ሆኖ አረግ ያው ዛሬ ለየት ባለ ቪዲዮ ነው የመጣ ነው። ቢኒ ዛሬ ጻም ምናምን የሚባል ነገር የለም እና ልጋብዝሽ ነው የሆነ ደስ የሚል ቦታ ወጥቻለሁ ብሎኛል። አብረን ያለን አቃብ ልትረጋራ እውነት ነው። ዛሬማ ግድ ነው ትጋብዛለች። አቅም አለ እስከ ጥግ ነው እና ለዛ ነው የመጣሁት። ይበላል በዚህ ሰላም ታልጋቸው ታብለችሁ አታሽኮርም እና ጋይስ ዛሬ ዘጭና የምንለው አሪፍ ጊዜ ነው የምናሳልፈው። ጭቅጭቅ ምናምን የለም። የምትበላውን ደግሞ አብራችሁ ኩኝ ጥሩ ጊዜ እናሳልፋለን። አብራችሁን ቆዩ። ማመን አቃተኝ የህልሜን ንግሥት የኔ አረክና ብሩህ ቀን መጣ ሕይወት ሊታደስ አረንጓዴ ትባል የክረምት መገለጫ ነው። ማመን አቃተኝ የህልሜን ንግሥት የኔ አረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ዓለም ሌላ መስሎ ዘበን ስሰማኝ መኖር በመጀመር ከንፈር ስስመው ያኔ ነፍስ ለነፍሴ ስማሬ ያኔ ነፍስ ለነፍሴ ስማሬ እድሜን ለካሁት በፍቅር ጭማሬ እድሜን ለካሁት ይመስለኝ ነበር ድሮ ፍቅር የገራገር መስለኝ ነበር ድሮ ፍቅር የገራገር አፌን ፈታሁ ገና ስላንተ ስናገር እንቀረ ልበልህ ፀጉሬንም መቆጥረሃል እንቀረ ልበልህ ፀጉሬንም መቆጥረሃል ታሪኬን ገልብጠህ እንደ አዲስ ፈጥረሃል ይመስለኝ ነበር ድሮ ፍቅር የገራገር መስለኝ ነበር ድሮ ፍቅር የገራገር አፌን ፈታሁ ገና ስላንተ ስናገር እንቀረ ልበልህ ፀጉሬንም መቆጥረሃል እንቀረ ልበልህ ፀጉሬንም መቆጥረሃል ታሪኬን ገልብጠህ እንደ አዲስ ፈጥረሃል ማመን አቃተኝ የህልሜን ንግሥት የኔ አረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የኔ አረክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ዛሬ ከንፈር ስስመው ያኔ ነፍስ ለነፍሴ ስማሬ ያኔ ነፍስ ለነፍሴ ስማሬ
ዛሬ ግን በጣም ደስ የሚል እና ፋሚሊ ዛሬ ቆይታችን ይሄን መስል ነበር። ቡናዬን ኬኬን በላሁ በቀላሉ ተገንጣን ቢኒ ደስ የሚለው ነገር ጾም ስለሆነ ስጋ ምናምን አይገኝም። ታውቃላችሁ የሆነ በቃ እንጂ ያሰብኩት ሊበላ የምር ታውቃላችሁ አጣብቆ ነው ዛሬ እኔ ራሱ ልጋብዛት ያልኩት ማለት ነው። ምንም ወጪ የምታስጠኝ ነገር የለም። ነው እኔ ጎዳሜ እንደዛ ሳይሆን ግን እኔ ጎዳሜ እና በጾም ሰዓት ነው ኬክ እና ቡና ጠጥተን እኮ ለአንተ ብዬ ነው እንጂ ነበር ተበላ ነበር ያሸው ቢሆንም ባይዞ ይበላ ነበር። ግን ያው አንዴ ሳየው አኳኋኑ ምንም እንትን አላለኝ። በኋላ እየተው ግን የምር ማለት ነው ታውቃለህ በጣም እንትን ነበር የሆነ በቃ አሪፍ ነበር። ግን በጣም ደስ ብሎኛል። ታውቃለህ ሳንጣላ ሳንል ሁሌ ክርክር ጸብ ምናምን አንተ እኮ ያለው እንዴ አንቺ ነሽ እዚህ ምን ያደርግ ነው ብቻ ተገንቷል። ችግር የለም አመሰግናለሁ። ግን የግብዣው እንትን ምንድን ነው ያንስ ሳኔን ዛሬ ከኋላ አድርጋት ምናምን ላይ ያሰብከው ምንድን ነው? በዚህ ከሆነ ችግር የለም። ግን መልስ ያለው ተነስቶ ልጋብዝ ከኋላ ደግስ ምናምን ብሎ አላሰብም ነበርና ግን ያው አመሰግናለሁ ለግብዣው። ሌላስ ምንድን ነው የምታበለው? ሌላ የምናበላቸው አለው መሰለሽ ቤት እንሄድና የምትበይውን ትበያለሽ። ከዚህ ምንም ሌላ የሚበላ ነገር እኔ በዚህ እንደዚህ የሆነ ቦታ እንሄድ ነው ምናምን ስትለኝ እንትን ብዬ ነበር ያሰብኩት። አላውቅም ኖርማል ነው መሰለኝ ሲጀመር። እኔ ደግሞ ታውቂያለሽ የሆነ ደውዬ ነኝ ምናምን ስልሽ የሆነ ፈርቼ ነበር። የሆነ አትመጣም ብዬ ራሱ እያሰብኩ ነበር ምናምን አንተ ዳታ የኔ ልቀት ብዬ በቃ ይሄ የማይተረም ስለት ነው። ደስ ብሎኛል። ኬኬንም ቡናዬን ጠጣቻለሁ። ሌላ ቀን እንጎዳዋለን። ለዛሬ በዚህ እንለፈው። ምክንያቱም ዛሬ በደንብ ከአንተ ጋሚ ላይ ጋብዘኝ ይችላል እና ደስ የሚል ጊዜ ነው ያሳለፍነው። አመሰግናለሁ። ምስጋናም ያስፈልጋል እና እንደሚያስፈልገው እስኪ ዞር ቆንጆ ነሽ ይገባሽ ማለት ነው። ግብዣውማ ያንሰብሻል። በቀላሉ ስለሆነ ነው። ኧረ እዚህ በላይ ይገባሽ። ገባኝ። እርግጠኛ ነህ? ጓደኛ ላይ ወድቅ ግን ያው ጊዜያችን አሪፍ ጊዜ ነበር ያሳለፍነው። ቢኒ በሚገባ ነው የተንከባከበኝ። በጣም ቴንኪው። ግን ያስብኛል አይደል ያለን እና የዛሬ ቆይታችን ይሄን ይመስላል። ቀጣይ ቪዲዮ